የባንክ አካውንታችሁን ያከራያችሁና ባከራያችሁት የባንክ አካውንት ላይ ወንጀል እየተፈጸመ መሆኑ ከተረጋገጠ እስከ 25 ዓመት እስር ይጠብቃችኋል ይለናል። የፌዴራል ጠቅላይ አቃቢ ሕግ ነው ይሄን የሚለን። ዛሬ ነው እንደ የሰሙት ጋሽ። ከ5 ከ6 ወር በፊት አንድ አቋማሪዎች ሳይያዙ በፊት የሚጠቀሙት የተከራዩትን አካውንት ነው ብለን ነበረ። እቁብ አለን፣ እቁብ እንጥላለን፣ የመኪና እቁብ እንጥላለን ብለው የተለያዩ ሰዎችን የሚያታልሉና የሚሰርቁ ሰዎች የሚጠቀሙት የተከራዩ የባንክ አካውንቶችን ነው ብለናል እኮ። በተለያዩ ወንጀሎቹ ውስጥ እየተሳተፈ ያለው የተከራየ የባንክ አካውንት ነው። እነዚህ የባንክ አካውንት ዩኒቨርሲቲ አካባቢ ያሉ ልጆችን የባንክ አካውንት እንዲያወጡ አድርገው ከነ ፓስኮዱ ከነ ሲሙ ለነዚህ ሰዎች ይሰጣሉ። ባለ አካውንቶቹ እንደ ደሞዝ በየወሩ ከ5000 ብር ጀምሮ ይሰጣቸዋል ብለን ካለን 4 ወር 5 ወር አለፈን እኛ እንኳን ከደረስንበት። እንደ ሚኒስቴር መስሪያ ቤት ግን ዛሬ ነው ይሄንን መግለጫ የሚያወጣልን። ወይን ስንጠቁማችሁ እሺ በሉና ተቀበሉ፣ ወይን በጋራ እንስራ፣ ወይን ደግሞ እንዳለባችሁ ኃላፊነት ቀድማችሁ ብታውቁ። በሚከራዩና በሚሸጡ የባንክ አካውንቶች ከፍተኛ ማጭበርበሮች እየተደረጉ ስለሆነ ከፍተኛ ጥንቃቄ አድርጉ ብሏቸዋል የፌዴራል ጠቅላይ አቃቤ ሕግ። ዛሬ በወጣው መረጃ መሰረት እንግዲህ በርካቶች በወንጀል የተገኘ ገንዘባቸውን ለመሸፈን ሲሉ ከተለያዩ ሰዎች አካውንቶችን በመግዛትና በመከራየት ይህንን ወንጀል እንደሚፈጽሙ በምርመራ ደርሼበታለሁ ይላል። በዚህም እንግዲህ በተለይ ዝቅተኛ የኑሮ ደረጃ ካላቸው ሰዎች የባንክ አካውንቶችን በመግዛትና እንደዚሁም ደግሞ በመከራየት በተለይም እስከ 5000 ብር በመክፈል በመግዛት እንደዚሁ በህገወጥ መንገድ የተገኙ ገንዘቦችን ህጋዊ ለማስመሰል እነዚህን መንገዶች ተጠቅመው ይሄ ወንጀል ይፈጸማልና ዞሮ ዞሮ ተጠያቂነቱ ግን አካውንቱ በወጣበት ስም ስለሆነ ጥንቃቄዎችን አድርጉ ሲሉም እንደዚሁ አስቀምጠዋል ማለት ነው። በእነዚህ የባንክ አካውንቶች እንግዲህ እጅግ በጣም ከፍተኛ ገንዘቦችን ከቤተሰብ ወይንም ከተለያየ መንገድ የተገኘ ነው በማለት ግለሰቦቹ ወደ ሌላ ሰው እንዲያስተላልፉ ያዟቸዋል። እሱ ብቻ አይደለም፣ ፓስወርዳቸውንም ጭምር ተቀብለው እነሱ ራሳቸው እነዛ ሰዎች እንዳደረጉ ተደርጎ የሚወሰድበት አጋጣሚ ስላለ ከፍተኛ ጥንቃቄ አድርጉ ተብሎ ይህንን በቀይ ያሰመርኩበትን አንብቡልኝማ። አንደኛዋ እናት የካንሰር ህመምተኛ ነች። አንደኛዋ እናት የልብ ህመምተኛ ነች። አንደኛዋ ወልዳ ተኝታለች። ለዘመናት ከኖሩበት የቀበሌ መኖሪያ ቤቱ ውስጥ 3 የላፍቶ ክፍለ ንፋስ ስልክ ላፍቶ ክፍለ ከተማ 3 የስራ ኃላፊዎችና የወረዳ 5 2 የስራ ኃላፊዎች ሌሊት ፖሊስ ይዘው የኮንስትራክሽን ሰራተኛ ይዘው እነዛን ሰዎች አውጥተው ጎዳና ላይ ጥለው እነሱ ቤት ውስጥ ሊኖሩበት። ዘንድሮ እኮ የማንሰማው ዜና የለም። ይሄንን ለግል ጥቅማቸው ሊያውሉ ሲሉ ተይዘው ከስልጣናቸው ተባረሩ፣ አስተዳደራዊ እርምጃ ተወሰደባቸው። ሁለተኛ ደግሞ በህግ እየተጠየቁ ነው። እንግዲህ በዚህ እንትን ውስጥ ፓርቲሲፔት ያደረጋችሁ ሰዎች ፖሊሶች፣ እናንተ የክፍለ ከተማና የወረዳ የስራ ኃላፊዎች እውነት ምን አይነት ጭንቅላት ቢኖራችሁ ነው ግን እነዚህን ሰዎች አባራችሁ እናንተ ልትኖሩበት ማለት ነው ወይ ልትሸጡትና በሸጣችሁበት ብር ስጋ ቤት ቁጭ ብላችሁ ልትበሉ? ምን አይነት ሆድ ነው ግን የፈጠረባችሁ? እንደዚህ አይነት ሰዎች ናቸው እንግዲህ እኔ እንደዚህ አይነት ጨካኝ ሰዎች ሆዳቸውን ብቻ የሚያስቡ ሰዎችን አስሮ መቀለብ መቆም አለበት። በህግ አግባብ ሊሾቱ ይገባል ብዬ የምከራከረው የሆኑ ግሩፖች ሰብሰብ ብለው ሹፌርን ልንሸልም ነው እያሉን ያሉት። ሹፌር ልትሸለም ነው፣ ቀን ወጣልህ። አሁን ላይ በተለይ ድንበር ተሻጋሪና ክልል አቋራጭ ሹፌሮች የሚያዩት መከራ አለ። ስለዚህ ይሄም መከራ ወደ ትኩስ እንጀራ መቀየር አለበት። ስለዚህ ሰብሰብ ትልና ሹፌርን ሊሸልም ነው ትላለህ። ህብረተሰቡ በቀላሉ ልቦና ውስጥ ትገባለህ። ስፖንሰሮችን ታገኛለህ። እንደ ሎጂስቲክ እና ትራንስፖርት ሚኒስቴር ያሉ የተለያዩ በድንበር ተሻጋሪ ላይ
የሚሰሩ ድርጅቶችን ልብ ውስጥ ትገባለህ፣ ስፖንሰር ታገኛለህ። ከዛም በኋላ አሶሳ ላይ ከታጣቂዎች ጋር ተታኩሶ 6 ሚሊዮን ብር ያዳነው ፖሊስ እንደተሸለመው 10,000 ብር አይነት ሽልማት ትሸልማለህ። የራስህን እንጀራ ጋገርክ፣ ዞር ትላለህ ማለት ነው። አሁን ላይ ለሹፌሮች እንሸልም ከተባለ ቅርቡ ማነው? የሹፌሮች ማህበር ወይም ደግሞ ትራንስፖርትና ሎጂስቲክ ሚኒስቴር ነው። የነሱን መከራ የሚያውቅ፣ የነሱን ልፋት የሚያውቅ፣ የነሱን ስራ የሚያውቅ። ስለዚህ በስራቸው ልክ በመከራቸው ልክ መሸለም የሚችሉት እነዚህ ሰዎች ናቸው። ስልጣኑም ያላቸው ኃላፊነቱም ያለባቸው። ስለዚህ እነዚህ አንድ ፍቃድም የላቸው። ሲቀጥል ማን ነው ጥሩ ሹፌር፣ ማን ነው ህዝብን ሲፈጅ የነበረ የሚለውን ለይተው አያውቁትም። ዋናው ዓላማቸው ገንዘብን ክሬት ማድረግና ለራሳቸው ትኩስ እንጀራ ማግኘት ብቻ ነው። ድሮ ላይ የኃይለ ሥላሴ ሸላሚ ድርጅት የሚባል ነበር። ኃላፊነት ተሰጥቶት በተለያዩ የሙያ ዘርፍ ላይ የሚሸልም አወዳድሮ የሚሸልም። ስለዚህ ሌላዎቹን ደካማዎቹን እንዲበረታቱ ያደርጋል። አሁን ላይ ግን እንዲሸልሙ ኃላፊነት ያለባቸው ድርጅቶች ወይም የመንግስት መስሪያ ቤቶች ስራቸውን አይሰሩም። ኪነ ጥበብ ላይ ለመሸለም ከታሰበ የሆነ ሸላሚ ድርጅት ነኝ። አሁን ለምሳሌ ቲክቶክ ክሬቲቭ አዋርድን እንዲሸልም ፍቃድ የተሰጠዋል። ስለ ቱሪዝም እንዲሸልም ከተፈለገ ቱሪዝም ሚኒስቴር ነው እንትማል መሸለም ያለበት። ቢኮዝ የተሰራውን ስራ እሱ ነው የሚያውቀው። በተለያዩ ሴክተሮች ኃላፊነት ያለባቸውና ቴንኪው ሲሉ የሚያምርባቸው ድርጅቶች አሉ። ነገር ግን እነሱ ስራቸውን አይሰሩም። ጭራሽ ብለው እንደነዚህ ሹፌር እንሸልማለን እንደሚሉት ስፖንሰር ይሆኑና በቃ ኃላፊነታቸውን ተወጡ ማለት ነው። እነዚህ ሰዎች ደግሞ ካሸቀሉ በኋላ ዞር ይላሉ። ያ ሽልማት ቀጣይነት አይኖረውም። እስቲ ኢትዮጵያ ውስጥ ከተመሰረቱ የሽልማት እንትኖች እንሸልማለን የሚሉ ድርጅቶች የቀጠለ ማን ነው? የበጎ ሰው ሽልማት ሌላ እኮ እንዳለ ሞቷል እኮ የለም። ስለዚህ ጊዜያዊ ገንዘብ ማግኛ ነው። በተለይ አሁን ሾፌሮች ላይ ትኩስ እንጀራ ለመጋገር የተደረገችው ጥረት በእርግጥ ታሳዝናለች። አርቼ ያልፍልኛን ብለህ ስደትን አማራጭ አድርገህ በአሳ አፍ ላይ ተንሳፈህ ተሻግረህ ፍሬ ጥይት ባናት እየዘነበ ገብተህ ውሃ ጥም አድርቆ ረሃብ ኩርሽሽ አድርጎ በስንት መከራ ገብተህ እዚህ ከገባ በኋላ ደግሞ የሞት ፍርድ ሲፈረድብህ ምን አይነት ስሜት ይሆን የሚሰማ? ምን ስሜት አላችሁ? የሚሞት ሰው ምንም እንደው በራሳችሁ ዓለም እስኪሰቡት ታውቃለህ። እንደውላል። እሺ ተጠብቃለህ። አማና እሺ፣ ሰላም እንደነው። ማን ነው አዲሱ ደንበኛችን? ኤልያስ ይባላል። ኤልያስ እንኳን ደህና መጣህ። አርፍ በለው እንዴ። እሺ፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው። ታዘዝ ሁሉ ሰላም ነው። እኛ ማስታወቂያችሁ እኮ ቲክቶክ ላይም በቃ እንትን በሚዲያ እንዳለ አየው። መኪና እንደዚህ በፍጥነት መገኘት እኔ በእውነት በጣም ነው ደስ ያለኝ። ኤልያስ በመጀመሪያ እንኳን ደስ አለህ ልልህ እፈልጋለሁ። ማንም የሌለ መረጃ ለአንተ እነግርሃለሁ እዚህ ጋር። እሺ፣ ስለዚህ መኪና ተአምር አውርቼ መጨረስ አልችልም። እነዚህ መኪኖች የምታያቸው መኪና አትበላቸው፣ እሺ፣ ተአምር በላቸው። ተአምር ታምናለህ? 98 ኪሎዋት አምፒር ፓወር በ10 ደቂቃ ቻርጅ የምታረጋቸው መኪኖች 2000 ኪሎ ሜትር መሄድ የሚችሉ ምስራቅ፣ ደቡብ፣ ሰሜን፣ ምዕራብ የትኛውም የኢትዮጵያ ክልል ደርሰህ መመለስ የምችልበት መኪና ነው። አዲስ አበባ ማሸገሌ ፓርክ ታደርገዋለህ። ይሄ መኪና ባለ 7 ሲተር ነው። እነዚህ መኪኖች ከቻይና የሚመጡት ከቹሊንግ ድርጅት ጋር ተፈራርመን ጨርሰን መኪኖቹ ጅቡቲ ደርሰዋል። ከጅቡቲ ቀጥታ ወደ ቃሊቲ ዌርሃውስ አዘጋጅተናል። እዛ ነው የሚገጣጠሙት። ገብቷል። ያ ደግሞ ድርጅት ዜሮ ኤሚሽን ምንም ካርበን የማይለቅ ድርጅት ነው። የመጨረሻውን ብሎን የምታሳት ኤልያስ አንተ ነህ። ያቺ መኪና ይዘህ ነው የምትሄደው። ይዝት ብሎን ልስጥክ። እቺ ብሎን ማለት መኪና ነች። በእውነት ኤልያስ እኔ ሊቀለመ ደስ ብሎኛል። ለማንም ያልነገርኩት ነገር ነው የምነግርህ። መኪኖቹ 3 ወር ይቆያሉ ያልኩህ አይደለ? ዝም ብለህ ለማንም እንዳትናገር። 15 ቀን ከዛ በታችም በ5 ቀንም ሊደርስ ይችላል። በእውነት በዚህ ጊዜዎች መኪናን ይዘህ ውልቅ ብትለው አለቀ። ከ3 ወርም ባነሰ ይደርሳል። ኤልያስ እየቀለድክ ነው?
ከዛ በፊት ምን አይነት ቀለም እንደምትፈልግ ንገረኝ። ከነዚህ ውስጥ ቀድሜ እሷን ላሰራል ስለምፈልግ ነው ለአንተ። ዋው ባለቤት የምትወደው ምረጥ አንተ። ባለቤት ከተደሰተች አለቀ ነገሩ። ልክ ነህ። ሃፒ ላይፍ ሃፒ ላይፍ ዩ አር ስማርት። ቢጫው ይሁንልህ መሀለኛው ጎልደን። ያው ኤልያስ እኔም ምረጥልኝ ብትልኝ ቢጫው ነበር ምረጥልኝ። በእውነት ቢጫ እኮ አዲያው መፈንጠቅ። እኔ በቃ ፈጣሪ ነው እናንተን ያመጣል። አንድ የመጨረሻ ጥያቄ ነበረች። ያው የአከፋፈሉ ጉዳይ በማስታወቂያ ላይ እንደሚለው ቅድመ 50 ሺህ ብር ላስገባ እሷንና ከዛ በቃ አከፋፈል ያዘው እሱ ጋር ምን ይላል? ቅድመ ክፍያ። ምን ቅድመ ክፍያ? ቅድመ ክፍያ ማለት ዋና ክፍያ አይደለም። 50 ሺህ ብር ከፈልክ ማለት የድርጅታችን ህልምቴ አባል ሆንክ ማለት ነው። የመመዝገቢያ ክፍያ ሆነች። መኪናውን ለማግኘት ግን 450 ሺህ ብር ታስገባለህ እንዴ? ማስታወቂያው ላይ እኮ 50 ሺህ ነው የሚለው። ምንድነው? አውቃለሁ። ይሄ መኪና እኮ ዋጋው 2 ሚሊዮን 50 ሺህ ብር የሚያወጣ መኪና ነው። በ500 ሺህ ብር የሚሰጠው። ከዛ እኮ የምከፍለው በየወሩ ነው በትንሽዬ ወለድ። መኪናውን ፈልሰልስ ብለህ እየነዳ ገቢን እያገኘ ከፈለክ አቁመህ የምከፍለው ብር ነው።